ሰላም ጤና ይስጥልኝ። እንዴት ናችሁ? ዛሬ ሰሜን 72 ላይ ጥንቅቅ ብለው የተገነቡ ቤቶችን አሳያችኋለሁ። በ20% ብቻ ቅድመ ክፍያ የምትገቡባቸው የቤት ቁሳቁሶች የተሟሉላቸው፣ ያ ማለት ኪችን ካቢኔት፣ ክሎዜት እንዲሁም የባኞ ቤት ዕቃ ሙሉ የተሟላላቸው ቤቶችን አሳያችኋለሁ። 20% ብቻ ከፍላችሁ እነዚህ ቤቶች የግላችሁ ማድረግ ትችላላችሁ። እነዚህን ቤቶች ከባንክ ጋር በራሳችሁ አያይዛችሁ 20% ብቻ ቅድመ ክፍያ ከፍላችሁ የቤታችሁን ቅርብ መረከብ ትችላላችሁ። ኑ ላሳያችሁ። እንደምታዩት የአስፋልት እይታው ይሄንን ይመስላል። በረንዳው በጣም ሰፊ በረንዳ አለው። አሁን ደግሞ ሳሎን ገብተን ያለው ነገር ላሳያችሁ። ሳሎናችን እንደምታዩት በጣም ጽድት ያለ በጣም ሰፊ ነው። ሴሪንጉን በጣም ረጅም ሴሪንግ ያለው ሙሉ ነገር ያለቀለት ነው። ጀስት መብራት ብቻ ነው ማስገባት የሚጠበቅባቸው። እኛ ደግሞ በእናንተ ትዕዛዝ አስገቡልን ካላቸው ከ1 እስከ 2 ቀን በማይፈጅ ጊዜ ውስጥ የመብራቱና የቀለም ስራውን ሙሉ በሙሉ እንጨርስላችኋለን። ይሄ እንደምታዩት ሳሎን ነው። ይህ ደግሞ ዳይኒንግ ወይም የመመገቢያ ቦታውን ላሳያችሁ። ይህ እንደምታዩት የመመገቢያ ቦታ ነው። በጣም ሰፊ ነው። የመመገቢያ ቦታ አለ። ሳሎን መሆን የሚችል በጣም ሰፊ የሆነ ቦታ ነው። እንደምታዩት እዚህ ጋር ኢንቴሪየር ተሰርቶለታል። ጀስት እናንተ ደግሞ በፈለጋችሁ ዲዛይን ማሰራት ትችላላችሁ። ይህንን ለሳምንት ሰርተን ያስቀምጡ። ዘርዋይስ ይህንን ማስቀጠል ትችላላችሁ። ማያ አንፈልገው ካላችሁ ይህንን ሬዲዛይን ማድረግ ይቻላል ማለት ነው። እንደምታዩት ዳይኒንጋችን ይህን ይመስላል። ቀጥታ ወደ ኪችን እንገባለን። ከኪችን ወጥቶ ዳይኒንግ መቅረብ ስላለበት ሴታፕ እንደዛ ስለሆነ ኪችናችን ይሄን ይመስላል። በጣም ቆንጆ ነው። ካቢኔቱ የተገጥሞለታል። በዚህ በኩል ደግሞ ላይት አሳሰበን የምትሉት ነገር የለም። የሚገርም ላይት በዚህ ጋር ይገባል። ይሄው ቪው በጣም ቆንጆ ቪው አለው። አየር ማስገባት ከፈለጋችሁ ወይም ደግሞ ላይት ቀን ላይ ከማብራት ይሄንን መስኮት ከፍቶ ይሄ እንዳለ ሆኖ ቆንጆ ላይት ይገባል። ሰው በጣም ቆንጆ የሆነ ቪው ነው። በእይታ ደረጃ ጀስት ከማናፈስም አልፎ በእይታ ደረጃ በጣም ቆንጆ ነው። ሌላ ጋር ያሉትን ደግሞ ነገሮች ላሳያችሁ። መኝታ ቤቱን እዚህ ጋር ላይ ተጠቅማችሁ በኋላ ቀጥታ እዚህ ጋር መታጠቢያ አለ ማለት ነው። ሙሉ መታጠቢያ አለ። ጀስት እንደምታዩት ነው። ሲንኮች አሉ። እዚህ ጋር መታጠቢያ ጠግላ ያለ። ከዚህ ፊት ለፊት ደግሞ ምን አለ? የሰራተኛ ክፍል ሊሆን የሚችል አጥራዎች ደግሞ የልጆች መኝታ ሊሆን የሚችል ሰፊ መኝታ ቤት አለን ማለት ነው። እዚህ ጋር ደግሞ ፊት ለፊት እንደምታዩት እዚህ ጋር በር ይገጠምለታል። ፕራይቬሲውን ለመጠበቅ የመኝታ ክፍሉንና እዚህ ጋር መታጠቢያ ላውንደሪን ለመጠበቅ እዚህ ጋር በር መጠቀም ይቻላል። ከዛ ወደዚህ ስንሄድ ምንድነው ማስተር ቤድሩም እናገኛለን። ማስተር ቤድሩም ላሳያችሁ። በጣም ሰፊ ነው። እዚህ ጋር አልጋ ሊደረግበት ይሁት ምን ያክል ቦታ ሊደርስ እንደሚችል በጣም ሰፊ የሆነ ማስተር ቤድሩም እናያለን። ይሁን እንግዲህ ምንም አልላችሁ ለስታይታችሁ የምትፈርዱት ነገር ነው። ይሄን የመሰለ ይዋል ማስተር ቤድሩሞችን ማለት ነው። ምን ላሳያችሁ። እንደምታዩት ማስተር ቤድሩሙ በቃ በተመሳሳይ ይሄን ቅድም ያሳየኋችሁ ቪዲዮ አለ። በጣም ቆንጆ ይባል በጣም ቆንጆ ነው ያለው። ይሄንን በረንዳ ካልኳችሁ ክሎዜቱ ይሄን ይመስላል። በጣም ጽድት ያለ ክሎዜት ነው ያለው። ተገጥሞለታል በራሱ እንደምታዩት ነው። መታጠቢያ ክፍሉን ላሳያችሁ። መታጠቢያ ክፍሉ ይመስላል። በጣም ቆንጆ ተደርጎ በቆንጆ ዲዛይን የተሰራ ነው። እንደምታዩት ነው። እዚህ ጋር መታጠቢያ ገንዳ ማስገባት ይቻላል። እዚህ ጋር የሽንት ቤት፣ እዚህ ጋር መታጠቢያ ሲንክ አለው። ቀን ላይ መብራት አይጠበቅባችሁም። ብዙ ቦታ ላይ በጣም ጨለማ ነው የሚሆን ይሄ ክላስ። ግን አሁን ላይ የኛ ቤት ስትመጡ እንደዚህ አይነት የላይት ችግር ምንም አይነት የላይት ችግር አይኖርብንም ማለት ነው። ወደ ቀጣይ ይሄ ማስተር ቤድሩም ነው ብያችኋለሁ። እንደ ሁለተኛ ቤድሩም አይተናል ማለት ነው። ሶስተኛው ቤድሩም ላሳያችሁ። ገስት ቤት ሊሆን ይችላል። ይሄው እንደምታዩት ያው የላይት ችግር ምንም አይነት የላይት ችግር የለም ብያችኋለሁ። በዚህ ጋር ሙሉ ላይ ይገባል። እዚህ ጋር እንደምታዩት ክሎዜት አለ። የሚገርም ቆንጆ ክሎዜት አለ። ላይት አሳሳቢ አይደለም ብያችኋለሁ። በየትኛው አጋጣሚ ያው በዚህ ጋር ላይት አለው። ከዛ በዘለለ ደግሞ በጣም ቆንጆ ቪው አለው። ምን አይነት ቪው እንዳለው ቼክ አውት። ይህ በተመሳሳይ በጣም የሚገርም
ቪው አለ። ተከተሉ። ሌላኛውን ላሳያችሁ። እዚህ ጋር ላውንደሪ ሩም አለ። ይሄ ላውንደሪያችን እዚህ ጋር እናደርጋለን። የዚህ ደግሞ የማስተር ቤድሩሙ ውስጥና መታጠቢያ፣ የዚህ የልጆች መታጠቢያ እዚህ ጋር ማለት ነው። ይህኛው የልጆችና የቤተሰቡ ሙሉ መታጠቢያ ሊሆን የሚችል ነው። የቅድሞ ያሳያቸው ገስቶች ቢመጡ ሊቪንግ ሩማችን ውስጥ ያሉ ሰዎች ሊጠቀሙት የሚችሉትን መታጠቢያ ነው። ይሄንኛው ደግሞ ውስጥ ላይ ያለ ሁለተኛ መታጠቢያ ነው። የማስተር ቤድሩምን ስንጨምር 3 መታጠቢያ ይሆናል ማለት ነው። ይሄ የልጆች ክላስ ነው። የልጆች ክላስ መሆን ይችላል፣ ገስት ሩም መሆን ይችላል። እንደምታዩት ክሎዜቱ በጣም ቆንጆ ተደርጎ የተሰራ ነው። በጣም ማቴሪያል ተጠቅሞ የተሰራ ነው። እንደምታዩት ቪው በጣም ቆንጆ ቪው፣ የእውነት እዩት። ወደዛ ያለው ቪው በጣም የሚያምር ነው። ቤተክርስቲያን ብትሉ፣ መስጊድ ብትሉ፣ ፖሊስ ጣቢያ በዚህ ጋር ዞር ብለን እናገኛለን። ቤተክርስቲያን ብትሉ ፊት ለፊት ላይ ቤተክርስቲያን አለ። ከአንድም 2 ቤተክርስቲያን አለ። ቸርች እዛ ጋር አለ። መስጊድ ደግሞ በዛኛው ሳይድ አለ። ፖሊስ ጣቢያ እንዲሁም ትምህርት ቤት በዚሁ አካባቢ በዚሁ ዙሪያ እናገኛለን። እና እንዳያችሁት ነው በዛኛው ሳይድ ቤተክርስቲያኖች አሉ፣ ቸርቾች አሉ፣ መስጊድ እንዲሁም ለሴኪሪቲ ሲባል ፖሊስ ጣቢያ በዙሪያችን አለ። በጣም ሴኪዩር የሆነ ቦታ ነው። ተከተሉ እና ያሉትን ነገር ላሳያችሁ። ኮሪደራችን እንደምታዩት በጣም በቂ የሚባል ኮሪደር ነው እና ይሄ ቤት በጣም ጽድት ያለ ቤት ነው። 209 ካሬ ነው አሁን ያሳያችሁ። ይሄን ቤት በ20% ብቻ ቅድመ ክፍያ ከፍላችሁ የግላችሁ ማድረግ ትችላላችሁ። ከፈለጋችሁ በራሳችሁ ከባንክ ጋር እየይዛችሁ በረጅም ጊዜ መክፈል ትችላላችሁ። ይሄ ቢልዲንግ ላይ ምን ነገሮች አሉ ካላችሁ የከርሰ ምድር አለው፣ 24 ሰዓት ተጠባባቂ ጄኔሬተር እንዲሁም ጅምና አስፋ በቅናሽ ዋጋ መጠቀም ትችላላችሁ። ይህን ቤት ገዝታችሁ ብታከራዩት እንኳን እላው ላይ ጅምና አስፋ አለ። በጣም በቆንጆ ዋጋ ልታከራዩት የምትችሉት ቤት ነው። ጅምና አስፋውን በጣም በቅናሽ ዋጋ የዚሁ ድርጅት ስለሆነ ጅምና አስፋውን በጣም በቅናሽ ዋጋ መጠቀም ትችላላችሁ። ከዚህ በተጨማሪ በጣም ሰፊ የሆነ የፓርኪንግ ቦታ አለን፣ ተጠባባቂ ጄኔሬተር፣ የከርሰ ምድር ውሃ፣ እነዚህ ሁላ ያሉት ነው። ይህን ቤት ግላችሁ ለማድረግ መደወል ትችላላችሁ። መታችሁም ሳይት ቪዚት ማድረግ ትችላላችሁ። መልካም ጊዜ ይሁንላችሁ። እናመሰግናለን።